የተከበራችሁ ጋዜጠኞች የተከበራችሁ የአንድነት ለዲሞክራሲና ፍትህ ፓርቲ አባላት እንደዚሁም ደግሞ የብርሃን ለአንድነት ፓርቲ አመራር አባላት እንዲሁም ከዲፕሎማቲክ ማህበረሰብ የመጣችሁ እንግዶች እንኳን ደህና መጣችሁ። ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን እና እንኳን ለአዲስ ዓመት አበቃችሁ ላለው እንደምትገምቱ ተስፋ አለኝ አውቃለሁ። ባለፈው ረቡዕ ላይ አቶ አንዱዓለም አራጌ እዚህ ከአስፋልቱ ወደዚህ በሚገባው መንገድ ኮርነር ላይ የታጠቁ ፖሊሶችና ሲቪል የለበሱ የደህንነት እና የፖሊስ አባላት ከመኪና ወደ ቢሮ ለመምጣት ወደዚህ ሲመጣ መኪናውን አቁመው እንዲወርድ አድርገውት ይዘውት እስር ቤት አስገብተዋል። አንዱ ይሄ ነው። ሁለተኛ አቶ አሳምነው ብርሃኑ የብሔራዊ ምክር ቤታችን አባል እና በተቋቋመው በአዲስ አበባ ምክር ቤት እንዳታችን ወርዶ በወረዳ ምክር ቤቶችን አቋቁመናል። በወረዳው የምክር ቤት አባል እሱም ረቡዕ ዕለት ከሰዓት በኋላ ታስሯል። አቶ ናኤል መኮንን የብሔራዊ ምክር ቤታችን አባል ናቸው። እንደዚሁም በአዲስ አበባ ምክር ቤት እና በወረዳው በተቋቋሙ ምክር ቤቶች አባል ነው እና እንደዚህ ከፍተኛ አመራር አካል በሆኑት በስራ አስፈጻሚና በብሔራዊ ምክር ቤት ሲያገለግሉ የነበሩትን የአመራር አባላት መንግስት ይዞብናል። ይህንን በተመለከተ ነው የዛሬው የጋዜጣዊ መግለጫ እና እንደገና እንኳን ደህና መጣችሁ ላለው ወደ ውይይት ወደ ጥያቄና መልስ ከመግባታችን በፊት ያዘጋጀነውን የፓርቲ አቋም የሚገልጽ መግለጫ አቶ ዳዊት አስራደ ያነብልናል። እንኳን ደህና መጣችሁ። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ህዝብን የሚያሸብር ሁሉ እርሱ ራሱ በማያቋርጥ ፍርሃትና ሽብር የተዋጠ ነው። ከአንድነት ለዲሞክራሲና ለፍትህ ፓርቲ የተሰጠ ጋዜጣዊ መግለጫ። ሽብርተኝነት የንጹሃንን ህይወት በጅምላ የሚያጠፋ፣ አካልን የሚያጎድል፣ የሀገርን ሀብት የልማት አውታሮችንና ተቋማትን የሚያወድም ኃላፊነት የጎደለው ተግባር በመሆኑ ፓርቲያችን በማያወላውል ቁርጠኝነት ያወግዘዋል። ሽብርተኝነት በሚያደርሰው ጉዳት ብቻ ሳይሆን ዓላማውም የራስን ፍላጎት በሌሎች መጫን በመሆኑ ተቀባይነት የሌለው የእብሪተኞች እና የጉልበተኞች ድርጊት በመሆኑ አጥብቀን እንኮንነዋለን። በተመሳሳይ ሁኔታ በሽብርተኝነት ስም ሽብርን የሚነዛን አካልም እንዲሁ አጥብቀን እናወግዛለን። የፓርቲያችን አቋምና እምነት ከላይ የተቀመጠው መሆኑን የኢትዮጵያ ህዝብ ጠንቅቆ ያውቀዋል። በብዙ ሚሊዮኖች በጀት የሚንቀሳቀሰው የመንግስት የደህንነት አካልም ቢሆን ይህን ያጠዋል ብለን አንጠብቅም። ይሁን እንጂ በተደጋጋሚና በተገኘው አጋጣሚ ሁሉ ግልጽ ስናደርገው እንደቆየነው ሁሉ የጸረ ሽብርተኝነት አዋጁ በዜጎች ላይ
ሽብር የሚፈጥር ከመሆኑም አልፎ በመንግስት ላይ የሚነሳን ህጋዊና ሰላማዊ ተቃውሞ ማፈኛ ዋና መሳሪያና መገለያ እየሆነ ነው። መስከረም 3 ቀን 2004 ዓመተ ምህረት በፓርቲያችን ከፍተኛ አመራር አባል እና ምክትል ሊቀመንበር እንዲሁም የህዝብ ግንኙነት ኃላፊ በሆኑት አቶ አንዱዓለም አራጌ በፓርቲያችን የብሔራዊ ምክር ቤት አባላት በአቶ ናትናኤል መኮንንና በአቶ አሳምነው ብርሃኑ ላይ የጠው መግለጫ ይህንን ሀቅ የሚያጋልጥ አንድ ተጨማሪ ማስረጃ ነው። እንዲህ አይነቱ የማናለብኝነት እርምጃ የመጀመሪያው እንዳልሆነ ሁሉ የመጨረሻውም እንደማይሆን ከኢህአዴግ የ20 ዓመታት የአገዛዝ ስርዓት ባህሪ የምናውቀው ጉዳይ ነው። አንድነት ለዲሞክራሲና ለፍትህ ፓርቲ የሽብር ድርጊት አራማጆች መሸሸጊያም ሆነ መደበቂያ አይደለም፣ አይሆንም። ፓርቲው የሚያስተላልፋቸው ውሳኔዎችን ተከትለውም የሚወሰዱ እርምጃዎችን ሁሉ እንቅስቃሴዎች በዲሞክራሲያዊ አካሄድ በግልጽ የሚከናወኑ ናቸው። የሽብርተኞች መደበቂያ የሚለው ክስ መነሻውና ሐቁ ግን የፓርቲያችን የተጠናከረ የህዝብ አመኔታን እያተረፈ መምጣቱ መሆኑ ግልጽ ሊሆን ይገባል። በጳጉሜ 4 ቀን 2003 ዓመተ ምህረት የወጣው የፍትህ ጋዜጣ የዓመቱ ተጽዕኖ ፈጣሪ ተቋማትን ለማስመረጥ ባዘጋጀው መስፈርት መሰረት የህዝብ አስተያየት ተሰብስቦ አንድነት ለዲሞክራሲና ለፍትህ ፓርቲ አንዱ ተመራጭ መሆኑ ማስረጃ ነው። ከፓርቲያችን በጎ ተጽዕኖ ፈጣሪ ተቋምነት በመመረጥ በስተጀርባ ደግሞ ተጽዕኖ ፈጣሪ አባላት መኖራቸው ግልጽ ነው። አቶ አንዱዓለም አራጌ ደግሞ በሰላማዊ የፖለቲካ ትግሉ እየጎላና እየላቀ የመጣ ወጣት ፖለቲከኛ መሆኑ ግልጽ ነው። በመሆኑም የሱ በሽብርተኝነት መፈረጅ የሚያስተላልፋቸው መልእክቶች ብዙ ቢሆኑም አንዱና ዋነኛው ግን በተቃዋሚ ፓርቲዎች ውስጥ ከፍተኛውን አመራር የያዙ ብቃታቸውን እያስመሰከሩ የመጡትንና እየመጡ ያሉትን ወጣቶች ከትግል ሜዳው አስበልግጎ ማሸሽ እንደሆነ ሳያድግ በእንጭጩ ማስቀረትም እንደሆነ ግልጽ ነው። ዛሬ መንግስት እንደ ፋሽን የያዘው በሚመስል መልኩ ለዜጎች ሰብአዊና ዲሞክራሲያዊ መብቶች መከበር የሚታገሉ የሰላማዊ ትግል አርበኞች በሽብርተኝነት መወንጀል ሆኗል። የታዋቂው ነፃ ጋዜጠኛ እስክንድር ነጋ በሽብርተኝነት መታሰርም ከዚሁ ተለይቶ አይታይም። ባለፉት ሳምንታት የታሰሩት የፖለቲካ ሰዎችና የጋዜጠኞችም ጉዳይ እንደዚሁ። በዚህ አጋጣሚ የኢህአዴግ መንግስት ልንጠይቀው የምንፈልገው ጥያቄ አለን። ለመሆኑ ሽብርን ወይንም የሽብርተኝነትን ድርጊትና ውጤቱን በትክክል ትረዱታላችሁ ወይ? እውነታን በሰከነ አእምሮ የሚመለከት ተቋምም ሆነ ሰው ከሽብር ይሰውረን ነው የሚለው። በአፍጋኒስታን፣ በፓኪስታን፣ በሶማሊያ፣ በኢራቅ፣ በህንድ በቅርቡ ደግሞ በናይጄሪያ እየተፈጸሙ ያሉ አሰቃቂ የሽብር ድርጊቶችን የሚያውቅ ሁሉ ሽብር አይመኝም። አቶ አንዱዓለም አራጌን በሽብርተኝነት መወንጀል በሽብር የሚሰቃዩ ሰብአዊ ፍጡራን ላይ እንደመሳለቅ ይሆናል። የተለያየ የፖለቲካ ጥያቄዎችን የሚያነሱ በህግ ታውቀው የሚንቀሳቀሱ ፓርቲዎች ጋራ ተቀራርቦና ተወያይቶ ሀገራዊ ችግራችን መፍታት ሲገባ ህገ መንግስታዊ እውቅና የተሰጣቸውን መብቶች ሁሉ በሽብርተኝነት ስምና በማናለብኝነት መናድ ማሽመድመድ ለሰላማዊ ትግል ደንታቢስ ከመሆን ባሻገር የገዢው ፓርቲ መንግስትን የስልጣን ደህንነት ለማረጋገጥ ከመስራት ያለፈ ሊሆን አይችልም። ህዝብን በፍርሃት ቆፈን ጠፍሮ አስሮ የነጻነት ትግሉን መቀልበስ እንደማይቻል ገዢው ስርዓት ሊረዳው ይገባል። የነጻነት ትግል መንፈስ ነውና አካልን ማሰር ቢቻልም መንፈስን አስሮ ማቆም ግን በፍጹም አይቻልም። የአምባገነኖች አፈና የትግልን መንፈስ ይበልጥ ሊያጠናክር እንጂ ሲያዳክም በታሪክም አልታየም። ፓርቲያችን አንድነት ምንጊዜም ቢሆን ሽብርተኝነትን ለመከላከል በሚደረግ ሁለገብ እንቅስቃሴ ግንባር ቀደም እንደሚሆን ለህዝባችን ቃል እንገባለን። ይህን ማለት ግን በሽብርተኝነት ውንጀላ ፍራቻ የህዝብን ሰብአዊና ዲሞክራሲያዊ መብቶች ለማስጠበቅና ብሎም ህዝብን የስልጣኑ ባለቤት እንዲሆን የጀመርነውን ሰላማዊ እንቅስቃሴ በመጠኑ እንኳን እንገታለን ማለት ግን አይደለም። እንዲያውም ከሌሎች አጋር ፓርቲዎች ጋር ሆነን ሰላማዊ ትግላችንን አጠናክረን የምንቀጥል መሆናችንን ደግመን ደጋግመን ለመግለጽ እንወዳለን።
ህዝቡም በበኩሉ ለመብቱና ለነጻነቱ መከበር በመታገል ትግሉን ሊቀለበስ ወደማይችልበት ደረጃ የማድረስ ኃላፊነቱን እንዲወጣ ጥሪያችንን በአክብሮት እናስተላልፋለን። እውቁ የፈረንሳይ ሊቅ ቮልቴር በአንድ ወቅት እንዳለው ፍርሃት ከወንጀል ቀጥሎ ይመጣል፣ የወንጀል ቅጣት ነውና። አንድነት ለዲሞክራሲና ለፍትህ ፓርቲ ወንጀለኛ አይደለም። ስለዚህም ለፍርሃት ቦታ የለውም። ወንጀለኞች ይፍሩ እንጂ። ኢትዮጵያ ለዘላለም ትኑር። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት